እናውቃለን ብዙ ባለ ሰርተፍኬቶች ስራ ያላገኙ ደሞዝ የሌላቸው ደግሞ እናውቃለን መጻፍና ማንበብ የማይችል አላህ ኒዕማውን የለገሰው ከበረከር ከፈከፈለት ምስጥሩ ቤተሰብህን በስግደት እዘዝ በርሷም ላይ ዘውትር ሲሳይን አንጠይቀህም እኛ እንሰጣለን አንድ ሰው ወደ አንድ ሳሊህ መጥቶ የኑሮን ውድነት ያማራል ሳሊሁ አለው والله አላማረም ለምን አንድ ስንዴ አንድ ብር አይሆንም እኔ እሱ እንዳዘዘኝ እሰግድለታለሁ እሱ ደግሞ ቃል እንደገባልኝ ይረዝቀኛል እኔ እሱ እንዳዘዘኝ እሰግድለታለሁ እሱ ደግሞ ቃል እንደገባልኝ ይረዝቀኛል ሰውንም ሆነ ጅንን አልፈጠርንም ይገዙን በስተቀር ከነሱ ርዝቅንም ምግብንም አንፈልግም ምስጥሩ ቤተሰብህን በስግደት እዘዝ በርሷም ላይ ዘውትር ሲሳይን አንጠይቅህም እኛ እንሰጣለን መልካሚቱ መጨረሻም ለጥንቆች ናት ይህ የቁርአን አያ ከላይ በወረደ ጊዜ ለነብያችን ሰለላሁ ዐለይሂ ወሰለም ከነሱም በኋላ ሰላትን ያጎደሉ ፍላጎታቸውንም የተከተሉ መጥፎ ምትኮች ተተኩ የገሃነም ሸለቆ በርግጥ ያገኛሉ ነብያችን ሰለላሁ ዐለይሂ ወሰለም በማልቀስ እንደዚህ አሉ ጅብሪል ሆይ ኡመቶቼ ሰላት ይተዋሉ ጅብሪል ሆይ ኡመቶቼ ሰላት ይተዋሉ ያ ሙሐመድ አላቸው ዘመን ይመጣል ከኡመቶቼ ሃይማኖታቸውን ሁሉ በትንሽ ምድራዊ ጥቅማ ጥቅም ይሸጣሉ ሰላት ተረሳ ክልከላዎች ተስፋፉ እንዴት ነገሮች እንዲስተካከሉ ይችላሉ እንዴትስ ማህበረሰቡን ማቅናት ይችላል በዚህ ሁኔታ ሰላቱን ሳይጠብቅ ሰላት አይደለምን ከመጥፎ ነገርና ከክልከላዎች የምትጠብቀን ሰላት አይደለምን ከመጥፎና ከተከለከሉ ነገሮች የምታቀበል አንድ መለኮታዊ ትእዛዝ ይበቃናል የሰላትን ጥቅምና ምንነት ለማወቅ አይበቃህም አላህ ከሰባቱ ሰማያት መደንገጉ አይበቃህም የሰላትን ልዕልና ለመረዳት ከሰባቱ ሰማያት የተላለፈች ትእዛዝ መሆኗ እርሱ በላይኛው አድማስ ሆኖ ከዚያም ቀረበ ወረደ እርሱም የሁለት ደጋጎች ጫፍ ያህል ወይም ከዚያ ይበልጥ የቀረበ ሆነ ወደ ባሪያውም አላህን የወረደውን አወረደ 50 ሰላትን አዘዘው ከዛም ቀነሰልን 5 ሰላት እስኪሆን ድረስ በ50 ምንዳ 5 ሰላት በ50 ምንዳ ሰላት ብርሃን ነው እንዴት ነው በጽልመት ልትራመድ የምትችለው ብዙዎች ይደናበራሉ ብዙዎች በጭንቀትና ድብርት ያማራሉ መድኃኒታቸው ወደ ሰጋጆች መስመር መምጣት ነው የወጣቶችን ወንጀል በሁሉም ቦታ መድኃኒቱ ወደ አርራህማን ቤት ጎራ በሉ በሰጋጆች መስመር ላይ ተገኙ